አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። የማይጠገብ ልብ ክፍል 15። እሺ በቃ ሁቢ ልንደርስ እኮ ነው። ፊትሽን አትጣይዋ። ቆይ ምን ላድርግ? እናቴ እኮ ናት ስትጨቀጭቀኝ አቆየችኝ። እፎ ቢላል፣ እኔ አልቀለድኩም። አሁን እማዬ ምን ብላ ነው የምትጨቀጭቅህ? እያልኩኝ ጥፋትህን በእማዬ ልትሸፍን አትሞክር። እሺ አሁን ቶሎ ንዳው። ለስራው ባልደርስ ለፕሮግራሙ ደርስ እንዳያልፈኝ አልኩት። አብሽሪ፣ ቅድም ፈይሰል ደውሎ ገና እንደሆነ ነግሮኛል። ደግሞ እኛ ሳንኖር እንዴት ይጀመራል? ዛሬ የእነ አህሉ ልጅ ሐቂቃ ነው። ልጃቸው በተወለደ በሰባተኛ ቀናቸው ላይ የሚደረግ ሰደቃ ነው። ቢላል እናቱ ጋር ዕቃ እንዲያመጣልኝ ልኬው ቆይቶ መጥቷል። ስላስረፈደኝ ተናድጄ ነበር፣ ግን ፈጥኖ በመንዳቱ ፕሮግራሙ ሳይጀመር ደርሰናል። ደስ የሚል ጊዜ ነበር። ሁላችንም ተሰባስበናል። በኡስታዝ ምርቃትና ምክር እየተማርን በፈይሰልና በቢላል ጭቅጭቅ ደግሞ እየተዝናናን ደስ የሚል ጊዜ አሳለፍን። ከቢላል ጋር ወደ ቤት እየተመለስን ነው። ቢሉ እማዬ ምን ሆና ነው ቆይ ያልመጣችው? ስልኳም አይሰራም። ጧት ሳታገኛት ሰላም አልነበረችም እንዴ? እረ ደህና ነች፣ እንደምትመጣ ነበር የነገረችኝ። እስኪ ጧት ሄድና አያታለሁ አለ ቢሉ። ምን ሆነሃል? እማዬ በሰላም አትቀርም። ብትቀር እንኳ ደውላ ለምን እንደቀረች ትነግረን ነበር። በል መጀመሪያ እሷ ጋር እንሄድና እናያት አልኩ። ኢማን ደግሞ በጣም እኮ ነው የደከመኝ። ምንም አልሆነችም። ጠዋት ላይ ራሴን አሞኛ ስትል ነበረና ራሷን ሲያማት ስልኳን አጥፍታ ሙሉ ቀን ተኝታለች። እንደዛ ስታደርግ ነው የሚተዋት። አሁንም እንደዛ አድርጋ ነው የሚሆነው አለ። ሁቢ ተው እንጂ ለምን ቀድመህ አልነገርከኝም? እማዬ ምን ሆና ይሆን ራሷን ያመማት? ስማማ ቅድም አረፈድኩ ስልህማ እማ ስትጨቀጭቀኝ ነው ነበር ያልከው። አዎ ስትጨቀጭቀኝ ቆይታ ነበር። ተናድጄ ነው የተመለስኩት። ቆይ ለምን? ማለቴማ ያው እማዬን ታውቂያት የለ ስንቀልድ ቆይተን ነው እላለሁ ብዬ ነው። ያው እኔ ላይ የምትቀልዳቸው ቀልዶች ከጭቅጭቅ አይተናነሱም። ፈገግ እያለ እየተርበተበተ መለሰልኝ። አንተ ከመቼ ጀምሮ ነው እንዲህ ማለት የጀመርከው? ቆይ ለእማዬ እነግራታለሁ ደግሞ ስጨቀጭቀኝ ትላለህ አልኩት። አረ እንደሱ ነው ብሎ ይውረዱ የተከበሩ። ከመኪና ቀድሞ ወረደ በእኔ በኩል እየከፈተልኝ። መርሐባ ሐቢቢ እቅፍ ውስጥ ገባሁ። ቢላል ተነሳ እንጂ ፍጠን። ቆይ ከመቼ ጀምሮ ነው ከሱብሂ በኋላ መተኛት የጀመርከው? ወይ ውዴ ወላሂ ከመስጊድ መጥቼ አረፍ ነበር ያልኩት። በዛው ይዞ ጥርግ ብሏል ለካ። እሺ በቃ ና ያዘኝ ተነሳ፣ ቁርስ እንብላ እና ማሚን እናያት። ስልኳም አሁንም አይሰራም። ሲያሃም አብሬያት የምሰራው የቢላል ያጎት ልጅ ደግሞ እቤት አይደለሁም አለችኝ። ወይ የኔ ፍቅር ተይ እንጂ እንደዚህ አትጨነቂ። ትንሽ ራስ ምታት ብቻ እኮ ነው። በይ ሲሃምንም አታስጠብቂያት፣ ወደ ስራ ሂጂ። እኔም ማየጋ ሂጄ አያትና እደውልልሻለሁ ብሎ ግንባሬን ሳመኝ። ቢላል አይቼም
አይቻልም፣ ቁርስ እንብላና አብረን እንሄዳለን፣ እናያት እመለሳለሁ አልኩት። ሲሃም ችግር የለውም ቆይተሽ ነይ ብላኛለች። ቀድሜ ነግሬያት ነበር። ሁቢ አይቻት ራሷን እንድትደውልልሽ አደርጋለሁ እኮ። ሰሞኑን በአህሉ መውለድ ስላልተመቸሽ ሲሃም ብቻዋን እየሰራች ነው። እሷ ጋር ሂጂና እሺ በመለማመጥ እየተመለከተኝ እሺ በቃ ግን ትደውልልኝ። በቃ ቁርስ እንብላ ተቀመጥ። እማዬ ቆይ ምን እያደረግሽ ነው? በኋላ ቢላል ኢማን ስራ ቦታ እንደሷ እናት ጋር አድሮሶ እናቱ ጋር እየገባ ምን አደረግኩ ቢሉ ልጄ የሌለብኝን ጸባይ ያወጣሁት ወድጄ ይመስልሃል? እማ እባክሽ እንደሷ አትሁኒብኝ። ዱዓ ብቻ አድርጊ። ሁሉንም የሚሰማውና ምስጢር ጌታ እኮ ነው የሚሰጠን ጌታ እኮ ነው እያለ እሺ ጌታ መቼ ነው የለመንኩትን ሳይሰጠኝ ቀርቶ አያውቅም። አሁንም እንታገስ እባክሽ እሙ ላይ አትቀየሪባት እባክሽማ፣ እሷም ልክ እንደ ልጅሽ ያዣት አለ። ልጄ እሺ እኮ እማዬ፣ ግን የሚባል ነገር የለም። አሁን ለኢማን ደውይላትና ደህና እንደሆንሽ ንገሪያት። ለአንቺ በጣም ተጨንቃለች። እሺ ልጄ ምን ላርግ? ጌታዬ በዚህ ባይፈትነኝ ምን አለ? ያ ረብ እባክህ ልጄን አታስጨንቅብኝ። እማ አታማሪ እንጂ እኔ ምንም አልተጨነኩም። እሺ በዱዓ ብቻ አድርጊልኝ አለ። የኔ ታጋሽ ናልኝ እስኪ አላህ ይገዛችሁ እስኪ ብላ እያለቀሰች ተቃቀፍ። ኢሙዬ ወየ ሲሃም የሆነ ነገር ልነግርሽ ፈልጌ ነበር። ይቻላል እህቴ? ቆይ ስለምንድን ነው? ያው አንቺ ከእህቴ ነጥዬ አይችሽ አላውቅም። የተዋወቅነው በቅርብ ቢሆንም እንኳን የልብ ጓደኛሞች ሁነናል። ታውቂያለሽ፣ የሚወደድ ጸባይ ያለሽ ሲበዛ የዋህ ነሽ። ሲሁ ምንድን ነው እሱ? ቆይ ምን ተፈጥሮ ነው? እያለቀሽ እኮ ነው። ያስከፋሁሽ ነገር አለ እንዴ? አልኳት። አይደለም፣ አንቺ ማንንም አስከፍተሽ አታውቂም። አዳምጪኝ። ይሄን ላንቺ መናገር ላይኖርብኝ ይችላል፣ ግን አልቻልኩም። ይቅርታ አድርግልኝ። ከዚህ በላይ መደበቅ አልቻልኩም። ሲሃም ቆይ ምንድን ነው? በኋላ በጧቱ አታስጨንቂኝ። ምንድን ነው የተፈጠረው? አብሬያት እያለቀስኩ ኢማን ቢላል በጣም እየተሰቃየ ነው። ያው ሁለታችን አንድ ላይ ሆነን ልንረዳው ይገባል። ግን በዚህ ጉዳይ ላይ አንቺ በጣም ጠንካራ መሆን ይኖርብሻል። ስትናገረኝ በሳቅ ተሞልታ እንባዋ እየረገፈ ነው። በንግግሯ በጣም ግራ ተጋብቼ አብሬያት እያነባሁ ነው። ሲሃም ቆይ ቢሉ ምን ችግር ነው የገጠመው? በአላህ አሁን በጣም ደክሞኛል። ህይወቴ መስመር ያዘ ብዬ ተደስቼ ሳልጨርስ የሚገጥመኝ መከራ ሁሉ አንገሽግሸውኛል። ግን ይበቃል። አሁን ቢላል ምን እንደሆነ ትነግሪኛለሽ? ቢሉ ከኔ የደበቀው ችግር ትነግሪኛለሽ? እንባዬን እየጠረኩና ጠንካራ ለመምሰል እየሞከርኩ በጩኸት መለስኩላት። ኢማን፣ በዚህ ሰዓት ከምንም በላይ ያንቺ ትዕግስትና እርጋታ ያስፈልጋል። እኔ እንደ እህትሽ ሁሉም ለኸይር እንደሆነ እሰቢ። ሲሃም ቆይ ለምንድን ነው በዙሪያ ጥምጥም ትተሽ ቢላል ስለሆነ ነገር እማትናገሪኝ? እሺ ይህን ያህል ማቆም የምትፈልጊ ከሆነ ተነሽ፣ መኪና ውስጥ ግቢና እኔ ሱቅ ዘግቼ እመጣለሁ። ቆይ ለምን ነው እዚህ ንገሪኝ። እሞ ዝም ብለሽ መኪና ውስጥ ግቢ፣ ሁሉንም ስንደርስ ታይዋለሽ። ለአላህ ብልሽም ምንም ነገር እንዳትኝ። በተሰላቸ ድምፅ ተማጸነች። ልቤ በፍርሃት ብዛት ረዷል። ሰውነቴ እየተንቀጠቀጠ ለመራመድ አስቸግሮኛል። ቢላልን የማጣት አይነት የተዘበራረቀና የጨለመ ህይወት የመጋፈጥ አይነት ስሜት እየተሰማኝና በአይምሮ ብዙ ጥያቄዎች እየተመላለሱ ከቆየ በኋላ ሲሃም
መኪናውን አቁማ ወረደች። ተከተልኳት። ሲሃም ቆይ እና አህሉ ጋር ምን እንሰራለን? ቆይ ቢላል ምንድነው የሆነብኝ? ኢሞ አይዞሽ ታገሺ፣ ጠንካራ ከሆንሽ ሁሉም ይስተካከላል። በይ ነይ ወደ ውስጥ ግቢ፣ አህሉ እየጠበቀችሽ ነው። አሁን ሁሉንም ነገር ትሰሚያለሽ አለችኝ። አህሉ ልጁን አስተኝታ አጠገቡ ቁጭ ብላለች። ቤቱ የለመደበት ጭር ብሏል። ከአህሉና ከልጁ ውጭ ምንም ሰው የለም። እንዳየኋት እህቴ ብዬ ተጠመጠምኩ፣ አለቀስኩ። እሷም እቅፍ አድርጋኝ አለቀሰች። እሺ በቃ ኢሙ ተረጋጊ፣ በቃ አሁን ጠንካራ መሆን ይኖርብሻል። የድሮዋ ቆራጥ ኢማን አሁን እፈልጋታለሁ። እሺ እባክሽ ጠራርጊና አዳምጪኝ። ለኔ እህትሽና ለአንቺ ሲል ብዙ ለሆነው ባለቤትሽ ብለሽ ጠንካራ መሆን አለብሽ። የምነግርሽ ነገር ምንም ተስፋ እንዳትቆርጭ እሺ። ቆይ እህቴ ቢሉ ምን ሆኖ ነው? እባክሽ ንገሪኝ፣ እባክሽ ሲያም፣ እባክሽ አህሉ እያልኩ ተማጸንኩ። ቢሉ ምንም አልሆነም፣ አብሽሪ እንነግርሻለን። አሁን ሁሉንም ታውቂያለሽ፣ ግን በጣም መረጋጋት አለብሽ ብላኝ እምባያን ከጠራረገች በኋላ ወደ ውስጥ ገባች። ጥቂት ቆይታ የሆነ ወረቀት አምጥታ ሰጠችኝ። አህሉ ምንድነው እሱ? ቆይ ለምን የተፈጠረውን አትነግሩኝም? እሙ ከፍተሽ ሁሉንም ነገር እሱ ላይ ታገኘዋለሽ። ታስታውሻለሽ? እኔና ፈይሰል የሆነ ጊዜ እርግዝናሽ ሲዘገይ ጊዜ ሆስፒታል ሄዳችሁ ቸካ እንድታደርጉ ነግረናችሁ ሄዳችሁ ነበር። አዎ አስታውሳለሁ። አንቺና ፈይሰል የተጋባችሁ ሰሞን አሪፍ ሆስፒታል ጠቁማችሁን ሂደን ነበር እና ዶክተሩ ሁለታችሁም ላይ ምንም አይነት ችግር እንደሌለና ከጥቂት ጊዜ በኋላ መውለድ እንደማንችል ነግሮናል። ቆይ ታዲያ ይሄ ምን ያገናኘዋል? አየሽ ኢማን፣ ቢላል አንቺ ከራሱ አስበልጦ ስለሚወድሽ በወቅቱ የነበረውን ትክክለኛ ውጤት እንዲታውቂው አላደረገም። ምንም ያህል ከባድ ቢሆንም ዶክተር የኔ የግል አማካሪ በመሆኑና ቢላል ጋር ከልብ እየተደጋገመ ስለተማጸነው የአንቺን ጤንነት አስጠብቆ ለማቆየት በሚል የውሸት ውጤት እንዲታይ ተደረገ። ቆይ አህሉ ቢሉ ምንድነው የውሸት ያሰራ? ቆይ ትክክለኛው ውጤት ምንድነው? ኢሙ ተረጋጊ። ትክክለኛው ውጤት እሱ የሰጠውሽ ወረቀት ላይ አለ። በፍጥነት ወረቀቱን ካስቀመጥኩበት አንስቼ ከፍቼ ስመለከተው የኔ ሕክምና መረጃ ይዟል። በወረቀቱ ላይ እኔ ባለብኝ የጭንቅላት ካንሰር መውለድ እንደማልችል ተጽፏል። ግራ በመጋባት ተደጋጋሚ ስሜት ከተመላለስኩ በኋላ እና ይሄ ምንድነው? እውነት ይሄ ፍጹም የተሳሳተ መረጃ ነው። እኔ እኮ በጣም ጤነኛ ነኝ። ስለምን ካንሰር ነው የሚወራው? አልኳቸው። ሀባይብ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።